በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከባለፈው እሁድ ጀምሮ ለተቃውሞ አደባባይ የወጡ ወጣቶች ከጸጥታ አስከባሪዎች ጋር ግጭት ውስጥ ገብተው 3 ሰዎች ሲገደሉ ሌሎች 4 ሰዎች መቁሰላቸው ተነገረ። በቢሾፍቱ ደብረ ዘይት ለሚገነባው ለአዲሱ አየር ማረፊያ ግንባታ የሚነሱ አርሶ አደሮች የገንዘብ ካሳና ምትክ ቦታ እንደማይሰጣቸው እንደተነገራቸው ገለጹ። ይህን ተከትሎም አርሶ አደሮቹ ከቢሾፍቱ ከተማ አመራሮች ጋር ትናንት የነበራቸው አንድ ውይይት በረብሻ መበተኑም ተሰምቷል። የኢትዮጵያ መንግስት ለትግራይ ጥያቄዎች ምላሽ እንዲሰጥ ጄኔራል ታደሰ ወረደ ጥሪ አቀረቡ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የፌዴራል መንግስቱ ለትግራይ ጥያቄዎች በህገ መንግስቱ መሰረት ምላሽ እንዲሰጥ ጥሪ አቅርበዋል። በተያያዘ ዜናም የኢትዮጵያን መንግስት ግዴታዎቹን ማክበር አልቻለም ሲል ህወሓት አስታወቀም። የብልጽግናው መንግስት በተለያዩ ከተሞች የሚያደርጋቸው የኮሪደር ልማት ያስከተለው መፈናቀል የባለሀብቶችን ፍላጎት መገደቡን የአሜሪካ መንግስት ሪፖርት አመላክቷል። ጤና ይስጥልን። ከሸገር ዜና የእሳቱ መረጃዎች ይቀርባሉ። አብራችሁ እንድትቆዩ እንጋብዛለን። ለቻናላችን አዳዲስ የሆናችሁ ሰብስክራይብና ሼር እንድታደርጉም እንጋብዛለን። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በቡታጅራ የተከሰተውን አለመረጋጋት ለመፍታት ከህዝቡና ከሚመለከታቸው አካላት ጋር እየመከረ እንደሚገኝ የከተማው አስተዳደር አስታወቀም። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ባለፉት ቀናት ለተቃውሞ አደባባይ የወጡ ወጣቶች ከጸጥታ አስከባሪዎች ጋር ተጋጭተዋል። ወጣቶቹ ለተቃውሞ የወጡት የሲናኖ ሴራ የተባለው ባህላዊ ሽምግልና ስርዓት የባለቤትነት ጥያቄ ጋር በተያያዘ መሆኑን የከተማው ነዋሪዎች ተናግረዋል። የሽምግልና ስርዓቱ የባለቤትነት ጥያቄ የተነሳው የቤተ ጉራጌ አካል የሆኑት የመስቃንና የዶቢ ማህበረሰብን እንወክላለን በሚሉ ወጣቶች መካከል መሆኑን ነዋሪዎች ተናግረዋል። ባህላችን ሊወሰድብን ነው የሚሉ የመስቃን ወጣቶች ሰሞኑን ወደ ቡታጅራ ከተማ አስተዳደር በመሄድ ጥያቄ ማቅረባቸውን የተናገሩ ሁለት የከተማው ነዋሪዎች ነገር ግን በዶቢ በኩል ጥያቄው ምላሽና ውሳኔ ባላገኘበት ሁኔታ ትናንት እሁድ የሲናኖ ሴራ ለማድረግ ተሰባስበው ነበረ። ይህም ተመሳሳይ ጥያቄ ባነሱት የመስቃን ወጣቶች ላይ ቁጣ እንዲቀሰቀስ በማድረግ ወደ ጎዳና ወጥተዋል። ወጣቶቹ በከተማ ጎዳናዎች በመውጣት መንገዶችን በመዝጋት ተቃውሞ አሰምተዋል። ይህን ተከትሎም በስፍራው ከደረሱ የክልሉ አድማ በታኝ ፖሊስ አባላት ጋር ተጋጭተዋል ተብሏል። ወጣቶቹ በከተማው ዋና ዋና መንገዶች በመውጣት ተቃውሞ ሲያሰሙ መዋላቸውን የዓይን እማኞች ተናግረዋል። በከተማው የተኩስ ርምታ ይሰማ እንደነበር የጠቀሱት ነዋሪዎቹ የአምቡላንሶች ምልልስም በርቀት ሲሰሙ እንደነበር ጠቅሰዋል። የአሜሪካ መንግስት ሪፖርት እንደሚያስረዳው ከኮሪደር ልማት በተጨማሪ ግጭቶችም የንብረት መብት ጥሰት አስከትለዋል። በተለይም በአማራና ኦሮሚያ ክልሎች ያሉ ግጭቶች ምግባር የጎደላቸው ባለስልጣናት ወይንም የታጣቂ ቡድን አባላት በተደጋጋሚ ንብረቶችን እንዲነጥቁ ምክንያት መሆናቸውን ገልጿል። በሁለቱ ክልሎች የሚገኙ የቱሪስት ሎጅ ባለቤቶች ንብረቶቻቸው ያለምንም ካሳ በኢትዮጵያ መከላከያ ሰራዊት አባላት ማረፊያነት ተይዘው እንደነበር መናገራቸውንም አክሏል። ግጭቶቹ የእንቅስቃሴ ገደብ እንዲጣል ማድረጋቸውን እንዲሁም የመንግስት ጣልቃ የመግባት አቅም መገደባቸውንም ዘርዝሯል። ወደ ግጭት የመመለስ ስጋትን የደቀነውና እየጨመረ የመጣው የትግራይ ክልል የፖለቲካ ውጥረትም በተግዳሮትነት ተጠቅሷል። በቢሾፍቱ ከተማ ለሚገነባው አዲሱ አየር ማረፊያ ግንባታ የሚነሱ አርሶ አደሮች የገንዘብ ካሳና ምትክ ቦታ እንደማይሰጣቸው እንደተነገራቸው አሳወቁም። የኢትዮጵያ አየር መንገድ ቢሾፍቱ አቅራቢያ አቡሴራ በሚባል ስፍራ አዲስ የሚያስገነባው ዓለም አቀፍ አየር ማረፊያ ሲጠናቀቅ የኢትዮጵያን ሀገራዊ መንገደኞች ማስተናገድ አቅምን 110 ሚሊዮን ማድረስ እንደሚያስችል በቅርቡ ይፋ መደረጉ ይታወቃል። ለግዙፉ ዓለም አቀፍ አየር ማረፊያ 10 ቢሊዮን የአሜሪካን ዶላር እንደተመደበም ሲነገር ቆይቷል። አንድ በስብሰባው ላይ የተካፈለ ታዳሚ ስለ ሁኔታው ሲናገር ቃል በቃል ነው የተናገሩት። 5000 ሄክታር ቦታ እንኳን ቢኖር እንኳ ምንም አይነት የገንዘብ ካሳ አንሰጥም ብለዋል። ዶሮ እርባታ፣ ብየዳ፣ እንጨት ስራ የመሳሰሉ የስራ ዕድሎች ስለሚፈጠሩ አደራጅተን ወደ ስራ እናስገባቸዋለን የተባለውም። የተገነቡት ቤቶችን በተመለከተ ከአካባቢው የሚነሱ ሰዎች ቁጥር ከ20 ሺህ በላይ ሲሆን የተገነቡት ቤቶች በመቶዎች የሚቆጠሩ ናቸው። የሚሰጥበት መስፈርት ቦታውን በቀጥታ ከመንግስት የተረከበው ሰው በህይወት ካለ ብቻ ቤት ያገኛል። መሬቱ የተሰጠው በኃይለ ሥላሴ ጊዜ መሆኑን የሚያስታውሱት ነዋሪዎች ይህ ማለት በጣም በርካቶቹ በህይወት የሉም፣ መሬቱን በህጋዊ መንገድ ወርሰው ለበርካታ
ለበርካታ ዓመታት ሲጠቀሙበት የነበሩ በሺ የሚቆጠሩ ሰዎች የእርሻ መሬታቸውን በነጻ ያስረክባሉ። ይህንን መረጃም የሚጠራጠር ካለ የነበረው ስብሰባ ባለመግባባት ስለተበተነ በቀጣይ በሚኖረው ስብሰባ ተገኝቶ መከታተል ይችላል ሲሉ ተሳታፊዎቹ አሳውቀዋል። የኮሪደር ልማት ፕሮጀክቶች የንግድ ስራን የማይቻል እያደረጉት መሆኑን የአሜሪካ መንግስት ሪፖርት ገለጸ። በአዲስ አበባ ተጀምሮ ቢያንስ በ40 የሀገሪቱ ከተሞች በመካሄድ ላይ የሚገኙት የኮሪደር ልማት ፕሮጀክቶች የንግድ ስራን የማይቻል እያደረጉት መሆኑን የአሜሪካ መንግስት ዓመታዊ የኢንቨስትመንት ሁኔታ ሪፖርት ገልጿል። የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በሀገሪቱ የውጭ ጉዳይ መስሪያ ቤት በየዓመቱ የሚዘጋጀው ይህ ሪፖርት ከ170 በላይ የሚሆኑ ሀገራትን የኢንቨስትመንት አመቺነት ሁኔታ የሚዳስስ ሲሆን በዚህ ሳምንት ባወጣው የዘንድሮ ሪፖርቱ የኢትዮጵያን የኮሪደር ልማት ፕሮጀክት የንግድ ስራን የማይቻል እያደረገው መሆኑን ገልጿል። የኮሪደር ልማት ፕሮጀክቶቹ ከንግድ ቦታዎች ፊት ለፊት ያሉ መንገዶችን በማፍረስ የሚከናወኑ መሆናቸውን የጠቆመው የአሜሪካ መንግስት ሪፖርት ይህም የንግድ ስራን የማይቻል እያደረገው መምጣቱን ያትታል። በዚህም የንግድ ስራዎች ቀጥታ ባይነኩም እንኳን ከስራው እንዲወጡ እየተገደዱ ነው ብሏል። ከዚህ ጋር በተያያዘም አንዳንድ የውጭና የሀገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታ ወይንም ኋላ ተመልሶ በሚሰራ አዲስ ህግ የተነሳ የመጣ የግብር ጥያቄ ያጋጠማቸው መሆኑን መግለጻቸውን ሪፖርቱ አመላክቷል። የግብር ጥያቄዎች የቀረቡት ያለ በቂ ግልጽነት ወይንም አሰራርን ሳይከተሉ እንደሆነ የሚያትተው ሪፖርቱም ይህም ትርፋቸው በከፍተኛ ሁኔታ እንዲቀንስ ያደረገና እርምጃው ቀጥተኛ ባልሆነ መንገድ የባለቤትነት መብት ማሳጣት ድርጊትን የሚያበረታታ መሆኑን ጠቅሷል። በኮሪደር ልማት ፕሮጀክቶቹ የተነሳ በ10 ሺዎች የሚቆጠሩ ነዋሪዎችና ንግዶች መባረራቸውንና ንብረቶቻቸውን በትንሽና ያለምንም ማስጠንቀቂያ ወይንም ካሳ መፍረሱን ያስታወሰው የአሜሪካ መንግስት ሪፖርት በኮሪደር ልማት ፕሮጀክቶች የተነሳ የሚፈጸሙ መፈናቀሎች፣ የንግድ ቦታ ፈረሳዎች፣ ከፕሮጀክቶቹ ጋር በተያያዘ የሚፈጸሙ ሙስናዎች የንብረት ጥሰት ማስከተላቸውንና ይህም የባለ ሀብቶችን መዋለ ንዋይ የማፍሰስ ፍላጎት እየገደበው መሆኑን አመላክቷል። ከዚህ በተጨማሪም በአገሪቱ ውስጥ በተለይም በአማራና ኦሮሚያ ያሉ ግጭቶች እንዲሁም እንደገና እየሰፋ የመጣው የውጭ ምንዛሬ ተመን ልዩነት የኢትዮጵያን የኢንቨስትመንት ሁኔታ ለአሜሪካና ሌሎች የውጭ ንግዶች ፈታኝ አድርጎታል ብሏል። የዓመታዊው የአሜሪካ መንግስት የኢንቨስትመንት ሁኔታ ሪፖርት። የኢትዮጵያ መንግስት ግዴታዎቹን ማክበር አልቻለም ሲል ህወሓት ከሰሰም። በምርጫ ቦርድ የተሰረዘው ህወሓት ባወጣው መግለጫ ባለፈው ሳምንት በመቀሌ ተፈናቃዮች ካምፕ ውስጥ በጅብ የተገደለውን ጨቅላ ህጻን በማንሳት ጀምረዋል። ሲቀጥልም የ1 ዓመት ከ4 ወር ዕድሜ ያለውን ናኦል ኃይለሥላሴ ላይ የደረሰው አሳዛኝ ክስተት ከምዕራብ ትግራይ የተፈናቀሉ በሺ የሚቆጠሩ ሰዎች በየቀኑ የሚደርስባቸውን ስቃይ የሚያሳይን ያለው ህወሓት እነዚህ ተፈናቃዮች በምግብ፣ መድኃኒት፣ መጠለያና ክብር እጦት እየተሰቃዩ መሆናቸውን አስረድቷል። መግለጫው ጨምሮም ከዛሬ 3 ዓመት በፊት የተፈረመው የፕሪቶሪያ ስምምነት ሰላም እንደሚሰፍን፣ የተፈናቀሉ ዜጎች ወደ የቤታቸው እንደሚመለሱና ወራሪ ኃይሎች ለቀው እንደሚወጡ ቃል የገባ ነበር። ይሁንና የኢትዮጵያ መንግስት ግዴታዎቹን ማክበር አልቻለም ካለ በኋላ በስምምነቱ ላይ የሰፈሩት አብዛኞቹ ድንጋጌዎች አለመፈጸማቸውን ጠቅሷል። ላለፉት 5 ዓመታት በሺ የሚቆጠሩ ሰዎች በተፈናቃይ መጠለያ ጣቢያዎች ውስጥ በረሃብ በበሽታና በተጋላጭነት ለችግር መጋለጣቸውን የጠቀሰው መግለጫው ይህ የሆነው ደግሞ በእድል ሳይሆን በሰላም ሽፋን በሚደረግ ስልታዊ ቸልተኝነት ነው ብሏል። ጨምሮም የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆን የጠየቀው ህወሓት በተለይም ወራሪ ኃይሎች በአስቸኳይ ለቀው እንዲወጡ፣ በወረራ ውስጥ ያሉ ዜጎቻችን ስቃይ እንዲያበቃና ተፈናቃዮች በሰላም ወደ ነበሩበት ቤታቸው እንዲመለሱ ብሏል። በፕሪቶሪያው ስምምነት ወቅት ዋስትና ለሰጡት አሜሪካ፣ የአውሮፓ ህብረት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት በተደጋጋሚ በዚህ ጉዳይ ላይ አቤቱታ ቢቀርብላቸውም ዝምታን መምረጣቸውን ጠቅሶም ዓለም አቀፉ ማህበረሰብ አሁኑኑ አንድ እርምጃ መውሰድ እንዳለበትም ህወሓት አሳስበዋል። በኢትዮጵያ የነዳጅ እጥረት አሳሳቢ መሆኑ ተነገረ። ከቅርብ ቀናት ወዲህ በመላ ሀገሪቱ የተከሰተው የነዳጅ እጥረት የዜጎችን የዕለት ተዕለት እንቅስቃሴ በከፍተኛ ሁኔታ አናግቷል። ከከተሞች እስከ ገጠራማ አካባቢዎች በነዳጅ ማደያዎች የሚታዩት ረጃጅም የተሽከርካሪ ሰልፎች የችግሩን ጥልቀት ምስክር ናቸው። ትራንስፖርት ቆሟል፣ የንግድ እንቅስቃሴ ተስተጓጉሏል፣ የኑሮ ውድነቱ ከምንጊዜም በላይ ሰማይ ነክቷል። ይህ የህዝብ ስቃይ በርትቶ በቀጠለበት በዚህ ወቅት ጠቅላይ ሚኒስትር አብይ አህመድ ከዋና
ዋና የነዳጅ ዴፖ ባለቤቶች ጋር አስቸኳይ ስብሰባ እንደጠሩ ተገልጿል። ስብሰባው የችግሩን ምንጭ ለማድረቅ ያለመ እንደሆነ ቢነገርም ከጀርባው ግን በዲፖ ባለቤቶች ላይ የሚሰሙ ከባድ ወቀሳዎች አሉ። በስብሰባው መንግስት የነዳጅ ስርጭት ስርዓቱን ለማስተካከል የወሰደው ጠንካራ እርምጃ አካል ነው። ይህ እርምጃ የመጣው ከህዝቡና ከመንግስት ምንጮች በሚነሱ ከባድ ቅሬታዎችና ክሶች መነሻነት ነው። መረጃዎች እንደሚያመለክቱት አብዛኞቹ የነዳጅ ዴፖ ባለቤቶች በአገሪቱ የነዳጅ ስርጭት ስርዓት ውስጥ ቁልፍ ሚና ያላቸው ቢሆንም ይህንን ኃላፊነታቸውን በአግባቡ እየተወጡ እንዳልሆነ ይነገራል። ለነዳጅ ማደያዎች የሚመደበውን ነዳጅ ፍትሐዊ በሆነ መንገድ ከማከፋፈል ይልቅ ስርዓቱን በማዛባት ለጥቁር ገበያ እንዲቀርብ ያደርጋሉ ተብሎም ይወነጀላሉ። ከፍተኛ ትርፍ ለማግኘት ሲሉም ለሀገር ውስጥ ፍጆታ የቀረበውን ነዳጅ በህገወጥ መንገድ ለጎረቤት ሀገራት ይሸጣሉ የሚል ከባድ ወቀሳም ይሰማል። ከሀገር ውስጥ ባንኮች ከ1 ቢሊዮን ብር በላይ ብድር ወስደው ክፍያ ሳይፈጽሙ ገንዘቡን ወደ ዱባይ፣ ዩጋንዳ፣ ቱርክ ባሉ ሀገራት ለግል ኢንቨስትመንት እንደዋሉት ይነገራል። ይህም የአገሪቱን ኢኮኖሚ በእጅጉ የሚጎዳ ድርጊት ነው ተብሏል። ባጭሩ እነዚህ የዲፖ ባለቤቶች የችግሩ ዋነኛ ፈጣሪዎችና ዘራፊዎች ናቸው የሚሉ ድምጾች ከመንግስትና ከህዝቡ በስፋት እየተሰሙ ነው። ከቁጥሮችና ከወቀሳዎች ጀርባ በሚሊዮኖች የሚቆጠሩ ዜጎች ላይ የሚደርስ ዕለታዊ ስቃይ አለ። የነዳጅ እጥረቱ ያስከተለው ሰንሰለታዊ ተጽዕኖ የህብረተሰቡን ማህበራዊና ኢኮኖሚያዊ ህይወት ክፉኛ ጎድቶታል። በአንዳንድ አካባቢዎች የታክሲና የህዝብ ማመላለሻ አገልግሎቶች በመቋረጣቸው ወይንም ስራ በማቆማቸው ሰራተኞች ወደ ስራ ቦታቸው፣ ተማሪዎች ወደ ትምህርት ቤታቸው ለመሄድ ተቸግረዋል። ከተሞች የሐዘን ድባብ አጥልቶባቸዋል። የትራንስፖርት ዋጋ በከፍተኛ ሁኔታ መጨመሩ በምግብና በሌሎች መሰረታዊ ፍጆታ እቃዎች ላይ የዋጋ ንረትን አስከትሏል። ይህ ደግሞ ቀድሞውንም በኑሮ ውድነት የተጎዳውን ህዝብ ኑሮ የበለጠ አክብዶታል ተብሏል። ከዚህ ባሻገርም የብልጽግናው መንግስትም ለነዳጅ ቀውስ ዋነኛ ተዋናይ መሆኑ ይነገራል። ከዚህ በፊት የሚደረገውን የነዳጅ ድጎማን ማንሳቱ ሳይበቃም በዚህ ዓመት 30 በመቶ ግብር ይጨምራለሁ ማለቱ አገዛዙ ህዝቡን እያማረረው ስለመሄዱ ማሳያ ነው። እንደ IMF መረጃ በቅርቡ በመላው ሀገሪቱ ህዝባዊ አመጽ ሊቀሰቀስ እንደሚችልም እያስጠነቀቀ ይገኛል። የኢትዮጵያ መንግስት ለትግራይ ጥያቄዎች ምላሽ እንዲሰጥ ጀነራል ታደሰ ወረደ ጥሪ አቀረቡ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የፌዴራል መንግስቱ ለትግራይ ጥያቄዎች በህገ መንግስቱ መሰረት ምላሽ እንዲሰጥ ጥሪ አቅርበዋል። በሌላ በኩል በትግራይ ውስጥ ሁሉን አካታች የመግባባት ጉባኤ ለማድረግ መታቀዱን ጨምረው ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በወቅታዊ ፖለቲካዊ ጉዳዮች ዙሪያ አስተያየቶች የሰጡ ሲሆን ለጦርነት ምክንያት የሆኑ አጀንዳዎች ከሰላም ስምምነቱ በኋላ በውይይትና ህግ አግባብ ሊፈቱ ሲገባቸው እስካሁን ድረስ መቋጫ ለማግኘታቸው የትግራይን ህዝብ ለከፋ ሁኔታ ዳርጎ እንዳለ አመልክቷል። ፕሬዝዳንቱ የኢትዮጵያ ፌዴራል መንግስት በትግራይ በኩል እየቀረቡ ላሉ ጥያቄዎች ምላሽ ሊሰጥ ይገባል ያሉ ሲሆን በጦርነቱ ምክንያት የተፈናቀሉ ዜጎች ወደ ቀያቸው ሊመለሱ በህገ መንግስቱ መሰረትም የትግራይ ግዛት ወደ ቦታው ሊመለስ ይገባል ሲሉ ተደምጠዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ በኢትዮጵያ መንግስትና የትግራይ ኃይሎች መካከል የነበረው ጦርነት ያስቆመው የፕሪቶሪያ ሰላም ስምምነት አደጋ ላይ እንዳለም ተናግሯል። ጀነራል ታደሰ የጦርነት ምክንያቶችና ጉዳዮች በሰላማዊና ፖለቲካዊ በሆነ መንገድ እንዲፈቱ እድል የፈጠረ የፕሪቶሪያ ስምምነት በሞትና ህይወት መካከል ሆኖ ጦርነቱ ሳይመለስ ይሁን እንጂ በየጊዜው በሚታዩ ተስፋ ሰጪና ተስፋ አስቆራጭ ሁኔታ ውስጥ ሆነን ያለው ሰላም እየተንከባከብን እንደ መንግስትና ህዝብ እየቀጠልን ነው ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ2 ዓመታት በላይ በዘለቀው ጦርነት የወደመችውን ጋዛን ቀጣይ አስተዳደር በሚመለከት በቀረበው አዲስ እቅድ ዙሪያ ለመወያየት በዋይት ሀውስ ተገናኝተዋል። ይህ ስብሰባ በእስራኤል ውስጥ ከባድ የፖለቲካ ውጥረት በፈጠረበትና በሁለቱ ሀገራት መካከል የነበረው ጠንካራ ግንኙነት ፈተና ላይ በወደቀበት ወቅት የሚካሄድ ነው። ፕሬዚዳንት ትራምፕ በመካከለኛው ምስራቅ ታላቅነትን እናመጣለን ሲሉ ቃል የገቡ ሲሆን ጦርነቱ አሁን ማብቃት እንዳለበት በተደጋጋሚ ሲገልጹ ቆይተዋል። በፕሬዚዳንት ትራምፕ አስተዳደር ከእስራኤልና ከቀድሞው የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር ድርጅት ጋር በመተባበር የተዘጋጀው ይህ እቅድ በርካታ ነጥቦችን ያካተተ ነው ተብሏል። ከነዚህ መካከል ሐማስ በቀሪዎቹ 48 ታጋቾች በ2 ቀናት ውስጥ እንዲለቀቅ ይጠይቃል። ለሐማስ ታጋዮች ከጋዛ እንዲወጡ ወይንም ትጥቅ ከፈቱ ምህረት እንዲደረግላቸው ይፈቅዳል። ከበባ ስር ወዳለችው ጋዛ ከፍተኛ የሰብአዊ እርዳታ እንዲገባና የእስራኤል ኃይሎች ቀስ በቀስ እንዲወጡ ያዛል። በጣም አወዛጋቢ በሆነው ነጥብ ለወደፊት የፍልስጤም መንግስት መመስረት በሩን ክፍት ይተዋል ተብሏል።
በተጨማሪም እቅዱ ጋዛን ለጊዜው የሚያስተዳድር የጋዛ ዓለም አቀፍ የሽግግር ባለስልጣን የተሰኘ አካል እንዲቋቋምና በኃላፊነትም ቶኒ ብሌር እንዲመሩት ሀሳብ ያቀርባል። ይህ እቅድ ይፋ መሆኑ የጠቅላይ ሚኒስትር ኔታንያሁን መንግስት ከባድ አደጋ ላይ ጥሎታል። በተለይ በከፍተኛ ቀኝ አቋማቸው የሚታወቁት የፋይናንስ ሚኒስትሩ ቢዛሌል ስሞትሪችና የብሔራዊ ደህንነት ሚኒስትሩ ኢታማር ቤንጊቪር እቅዱን አጥብቀው ተቃውመውታል። እነዚህ ሚኒስትሮች ማንኛውንም የፍልስጤም መንግስት ሀሳብ የሚቃወሙ በጋዛ ህገወጥ የእስራኤል ሰፋሪዎች እንደገና እንዲገቡና የፍልስጤማውያን በፈቃደኝነት ላይ የተመሰረተ ስደት እንዲበረታታ የሚሹ ናቸው። የኔታንያሁ መንግስት በፓርላማ ከሴንት ውስጥ በቋፍ ላይ ያለ አናሳ መንግስት ሲሆን የስሞትሪችና የቤንጊቪር ፓርቲዎች በድምሩ 13 መቀመጫዎች አሏቸው። እነዚህ ፓርቲዎች ከቅንጅቱ ከወጡ መንግስት ሊፈርስና አዲስ ምርጫ ሊጠራ ይችላል። በመሆኑም ኔታንያሁ በአንድ በኩል ለህልውናቸው ወሳኝ የሆኑትን የአሜሪካንን ድጋፍ ለማግኘት የትራምፕን እቅድ መቀበል፣ በሌላ በኩል ደግሞ ስልጣናቸውን የሚያቆዩላቸውን የውስጥ አጋሮቻቸውን ላለማጣት የሚደረግ ትግል ውስጥ ገብቷል። በበኩሉ ሐማስ አዲሱ እቅድ በይፋ እንዳልደረሰው ገልጾ ጦርነቱን ሊያቆም የሚችል ማንኛውንም አዲስ ሀሳብ እንደሚያጤነው አስታውቋል። ይህ ሁሉ እየሆነ ባለበት ወቅት የእስራኤል ጦር በጋዛ ከተማ ጥቃቱን አጠናክሮ የቀጠለ ሲሆን በየቀኑ በደርዘን የሚቆጠሩ ፍልስጤማውያን ሰላማዊ ዜጎች እየተገደሉ መሆኑም ተዘግቧል።